በአላህ ፍቃድ የሞቱ ሰዎችን ያስነሱት የነበሩት ነብይ ማን ናቸው? ነብዩላህ ኢሳ ናቸው። የሰው ልጅ ለምንድን ነው የተፈጠረው? አላህን ሊገዛ ነው። ምንድነው አያው? ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊያዕቡዱን። ደዩስ ማለት ምን ማለት ነው? ደዩስ ማለት ወላሂ ረሱላችን ነበር ያሉት። እሺ መላ عنده ዲን ነው ማለት ነው። ደዩስ ማለት በስሩ ባሉ ሴቶች ላይ ቀናቻ የሌለው ወንድ ማለት ነው። በተለይ ደግሞ በሚስቱ ላይ ሚስቱ ከሌላ ሰው ጋር ስታወራ የማይቀና የተጠላ። ከቂያማ ትላልቅ ምልክቶች ውስጥ መካከል አምስቱን ጥቀስ። እሺ የመህዲ መምጣት፣ 1 የደጃል መምጣት፣ 2 የኢሳ መምጣት፣ 3 የእጁጅ ማእጁጅ መምጣት፣ ፀሐይ የምትወጣበትን ቦታ ቀይራ መምጣት። አምስቱን ደግሞ እናንተ ኮሜንት ላይ ያስቀምጡልን። ረቢ ቀድ መሰኒ የضر አንተ አርሐሙ الراحمين ያለው ነብይ ማን ነው? ይሄ አይጠፋም። ያ አላህ ይሄ አይጠፋም። ነብዩላህ በላ አዩብ ነው። የነብዩላህ ኑህ ልጆች ስንት ናቸው? የነብዩላህ ኑህ ልጆች 4 ናቸው። ነብዩላህ አዩብ ለስንት ዓመት ታመሙ? ለ8 ዓመት። ስንት? 8 በለው። 8 አንዷን ይጥልሃት ነው 18 ዓመት። እንዴ አላህ የሚለው ቃል ቁርአን ስንት ጊዜ ተጠቅሷል? አላህ የሚለው ቃል ስንት ጊዜ መሰለ? 200 ጊዜ በለው። 2697 ጊዜ። ወላሂ እንደዚህ አይቻል። ቂያማ ስትቃረብ መጀመሪያ ከእስልምና የሚጠፋው ምንድነው? ከእስልምና የሚጠፋው ምንድነው? መጀመሪያ የቁርአን እንትኖች ፔጆች በለው። መልሱ አማና ነው። እና አላህ ስብሓነሁ ወተዓላ እንዲህ ብሏል አያው ላይ ኢና ዐረድና አልአማነተ ዐለ ሰማዋት ወልአርድ ወልጅባል ፈአበይነ አን የሕሚልናሃ ወአሽፈቅነ ሚንሃ ወሐመለሃ አልኢንሳኑ ኢነሁ ካነ ዘሉመን ጀሁላ። የአቡ ለሃብ ሚስት ማን ትባላለች? የአቡ ለሃብ ሚስት ስሟን ነው ሙሳ ሐማለተል ሐጠብ ወላሂ በለው። ዐርዋ ቢንት ሐርብ ኡሙ ጀሚል። ቁርአን ውስጥ ዱንያና አኺራ የሚለው ቃል እኩል ተጠቅሷል። ስንት ጊዜ ይጠቀሱት? 150 ጊዜ በለው። መቶ 15 ጊዜ ነው የተጠቀሰው። የነብዩላህ ኢብራሂም አለይሂ ሰላም ኪታብ ምን ነበር? ቶሎ በላ። አስተውሰዋለሁ በለው በለው ሱሑፊ ኢብራሂም